አሁን ያለንበት የሰኔ ወር በኢትዮጵያ የዲጂታል ቴክኖሎጂ እና የፋይናንስ ታሪክ ውስጥ ልዩ ምዕራፍ የተመዘገበበት ወቅት ሆኗል። በሀገራችን የሚገኙ በርካታ የክሪፕቶ ከረንሲ ተጠቃሚዎች ከዓለም አቀፉ የባይናንስ መድረክ የተላከ ያልተጠበቀ ይፋዊ የኢሜይል መልእክት ሁላችንም ደርሶናል። ይህ መልእክት መድረኩ በሀገሪቱ ብቸኛ የመንግስት ኮሚኒኬሽን አቅራቢ በሆነው በኢትዮ ቴሌኮም የኢንተርኔት አውታረ መረብ በኩል በድጋሚ ተደራሽ መሆኑን የሚያበስር ነበር። በዚህ ጊዜ በጣም ብዙ ጥያቄዎች ተነስተዋል። ለምሳሌ ባይናንስ ተከልክሎ ነበር፣ አሁን እንዴት ሊመለስ ቻለ? ወይንስ አሁንም ገደቦቹ አሉ ወይ? ያልተነሱ ገደቦች ምን ይመስላሉ? ምን አይነትስ እድል ይዞ ልመጣ? የሚሉ በርካታ ጥያቄዎች ይነሳሉ። በዚህ ቪዲዮ አጭርና ግልጽ በሆነ መንገድ ይሄን ለማስረዳት እሞክራለሁ። ለዚህም ቪዲዮን በስድስት በተለያዩ ሴክሽኖች ከፍየዋለሁ ማለት ነው። የመጀመሪያው ሴክሽን የሚሆነው ባይናንስ በኢትዮጵያ እንደ ኢንትሮዳክሽን፣ ባይናንስ በዓለም አቀፍ ደረጃና በኢትዮጵያ ምን ይመስላል የሚለውን አጠር ያለች ነገር በመጀመሪያው ሴክሽን ላይ እናያለን። በሁለተኛው ሴክሽን የባይናንስ የመጀመሪያ እገዳ በኢትዮጵያ። እንደምናስታውሰው ባይናንስ በኖቬምበር ወር የመጀመሪያ እገዳውን አስቀምጦ ነበረ። ስለዚያም የምናየው ነገር ይኖራል በሁለተኛው ሴክሽን ላይ። በሶስተኛው ሴክሽን ላይ የናሽናል ባንክ ኦፍ ኢትዮጵያ የፌብርዋሪ መግለጫ፣ በዚህም ላይ በሶስተኛው ሴክሽንም ላይ ስለ ኢትዮጵያ ብሔራዊ ባንክ መግለጫ እንመለከታለን ማለት ነው። በአራተኛው ሴክሽን ላይ የምንመለከተው የኢቲፒ ፒር ማቆም ወይም ደግሞ ባይናንስ የኢትዮጵያን ፒር አግዶ ነበረ። ስለዚያም በሴክሽን 4 ላይ የምናወራ ይሆናል። በአምስተኛው ሴክሽን ላይ የምናየው የጁን 2026 የባይናንስ ኢሜይል ወይም ደግሞ በዚህ ሰሞን ለሁላችንም የደረሰን ኢሜይል ማለት ነው። መልእክቱ ምንድነው፣ ስለምንድን ነው የሚያወራው የሚለውን በዚህ ሴክሽን ላይ የምናየው ይሆናል። በስድስተኛው ሴክሽን ላይ የህግ ሁኔታዎችና የተጠቃሚዎች ጥንቃቄ። እንግዲህ ባይናንስ ይህንን አናውንስ ሲያደርግ ምን አይነት ህጎች አሉት፣ እኛስ ደግሞ እንደ ተጠቃሚ ምን አይነት ጥንቃቄዎችን ማድረግ አለብን የሚለውን በስድስተኛው ሴክሽን ላይ አብረን እናያለን። በመጨረሻም ኮንክሉዥን ይኖረናል ማለት ነው። አይሆፕ ከቪዲዮ ጥሩ ነገር እንደምታገኙ። ወደ ቪዲዮ። ሴክሽን 1 ባይናንስ በኢትዮጵያ ለምን ታዋቂ ሆነ? በዓለም አቀፍ ደረጃ በርካታ የዲጂታል ኤክስቼንጅ ፕላትፎርሞች ቢኖሩም ነገር ግን እስካሁን ባለው መረጃ መሰረት ባይናንስ በዓለም አቀፍ ደረጃ በግብይት መጠንና በተጠቃሚዎች ብዛት ቀዳሚውን የዲጂታል ሳንቲሞች መለዋወጫ መድረክ ደረጃ ይይዛል። ይህ ማለት ቀዳሚው የኤክስቼንጅ ፕላትፎርም ባይናንስ ነው ማለት እንችላለን። ይህም እንደ ቢትኮይን፣ እንደ ዩኤስዲቲ ያሉ ሌሎችም የዲጂታል አሴቶቻችንን ወይም ደግሞ ንብረቶቻችንን ደህንነቱ በተጠበቀ ሁኔታ እንድንገዛ፣ እንድንሸጥ እንዲሁም እንድናከማች፣ እንድንለዋውጥ ያስችለናል ማለት ነው። በኢትዮጵያ ውስጥ በተለይም በቴክኖሎጂ ዘርፍ የሚሰሩ ወጣቶች፣ ፍሪላንሰሮች፣ የርቀት ባለሙያዎች እና ትናንሽ የንግድ ተቋማት ባይናንስን እንደ ዋነኛ የፋይናንስ መተግበሪያ ሲጠቀሙ ቆይተዋል። እኛም እየተጠቀምንበት ነው። ኦልሞስት አብዛኛው ፍሪላንሰር ባይናንስን ይጠቀማል። ነገር ግን እንደምናውቀው በሀገራችን ላይ ከፍተኛ የሆነ የውጭ ምንዛሬ እጥረት አለ። የዋጋ ግሽበቱም በጣም ከባድ ነው፣ የሚቀመስ አይነት አይደለም። በዚህ ምክንያት ከአሜሪካ ዶላር ጋር እኩል ዋጋ ያለውን ዩኤስዲቲ እንደ ዋጋ ማከማቻና እንደ መከላከያ ዘዴ እንድንጠቀም አስገድዶናል። በአጠቃላይ በሀገራችን ከሚከናወኑ የክሪፕቶ ከረንሲ ግብይቶች ውስጥ 43 በመቶ የሚያክለውን ድርሻ የሚይዘው ዩኤስዲቲ ለሀገር ውስጥ የቴክኖሎጂ ባለሙያዎች፣ ፍሪላንሰሮች ሊሆን ይችላል፣ ለማንኛውም ቴክኖሎጂ ላይ ላሉ ሰዎች ዓለም አቀፍ ክፍያዎችን ለመቀበል ለመፈጸም እንደ ዋነኛ የኢኮኖሚ ህይወት መስመር ሆኖ ሲያገለግለን ቆይቷል። እዚህ ላይ ብዙ አልቆይም፣ ምክንያቱም ኦልሞስት ሁላችንም ስለ ባይናንስ እናውቃለን። ከማወቅም አልፈን እየተጠቀምንበት። ወደ ሁለተኛው ሴክሽን ልውሰዳችሁ። ሴክሽን 2 የኖቬምበር የ2025 የመጀመሪያው እገዳ። በኢትዮጵያ የክሪፕቶ ከረንሲ ቁጥጥር ሂደት ውስጥ የመጀመሪያው ወሳኝ ምዕራፍ የተመዘገበው በኖቬምበር 2025 ነበር። በዚህ ወቅት በኢትዮጵያ የምንገኝ የባይናንስ ተጠቃሚዎች ወደ መድረኩ ለመግባት ወይም ደግሞ ባይናንስን አክሰስ ለማድረግ የተለያዩ መስተጓጎሎችና የአገልግሎት ገደቦች ሲያጋጥሙን ነበር። የሀገር ውስጥ የኢንተርኔት አገልግሎት አቅራቢው ባይናንስ ድረገጾችና መተግበሪያዎች ላይ የተለያዩ የቴክኒክ እገዳዎችን መጣሉን ተከትሎ እኛ ተጠቃሚዎች አክሰስ ለማድረግ ወይም ደግሞ ግንኙነታችንን ለመቀጠል የቪፒኤን መተግበሪያዎችን ለመጠቀም ተገደን ነበር። በዚህ ወቅት ነበር ታዲያ ባይናንስ ከኢትዮጵያ የፋይናንስ እና የመገናኛ ብዙሃን ተቆጣጣሪ አካላት ጋር ቀጥተኛ የሆኑ የውይይት መድረኮችን እያደረገ መሆኑን ያረጋገጠው። ይህ የመጀመሪያው እገዳ መንግስት በዲጂታል የገንዘብ ዝውውሮች ላይ የነበረውን ቁጥጥር የማጠናከር የመጀመሪያው ግልጽ ምልክት ተደርጎ ይወሰድ። ሴክሽን 3 የኢትዮጵያ ብሔራዊ ባንክ መግለጫ። ቁጥጥሩ ይበልጥ ግልጽ ወደሆነ የህግ ማዕቀፍ የተሸጋገረው ከጥቂት ወራት በኋላ ነበር። ፌብርዋሪ 27 2026 የኢትዮጵያ ብሔራዊ ባንክ ይፋዊ መግለጫ አወጣ። ይህ መግለጫ በኢትዮጵያ ብር የሚከናወኑ የፒር ቱ ፒር የክሪፕቶ ከረንሲ ግብያዎች ያለ ባንኩ ልዩ ፈቃድ ፈጽሞ የተከለከሉ መሆናቸውን በይፋ አወጀ። ምናልባት ስለ ፒር ቱ ፒር የማታውቁ ካላችሁ፣ ፒር ቱ ፒር ማለት ሁለት ግለሰቦች በመካከላቸው ምንም አይነት የፋይናንስ ተቋም ወይም ባንክ በቀጥታ ጣልቃ ሳይገባ የአቻ ለአቻ ግንኙነትን በመጠቀም የዲጂታል ንብረቶችን የሚያስተላልፉበት ስርዓት ነው። በዚህ ሂደት ውስጥ
የግብይቱ መድረክ ለምሳሌ ባይናንስ ወይም ደግሞ ባይቢት እንደ አደራ ጠባቂ ሆኖ ያገለግላል። ገዢው የተስማማበትን የብር መጠን በሀገር ውስጥ ባንክ ወይም በቴሌብር አማካኝነት በቀጥታ ወደ ሻጩ አካውንት ይልካል። ሻጩ የብር ዝውውሩ መድረሱን ሲያረጋግጥ መድረኩ የታገደውን መድረኩ ማለት ወይ ባይናንስ ሊሆን ይችላል ወይም ደግሞ ባይቢት ሊሆን ይችላል ወይም ሌላም ኤክስቼንጅ ፕላትፎርም ሊሆን ይችላል የታገደውን የክሪፕቶ ከረንሲ መጠን ለገዢው ይለቃል። ፒር ማለት ይሄ ነው። የኢትዮጵያ ብሔራዊ ባንክ ይህንን ማስታወቂያ ያወጣበትና እገዳውን የጣለበት ዋና ምክንያት ይህ የግብይት አይነት የሀገሪቱን ይፋዊ የባንክ ቁጥጥር ስርዓት ስለሚስትና መንግስት የገንዘብ ዝውውሩን በቀጥታ ማየት ስለማይችል ነው። ብሔራዊ ባንክ ለሸማቾች ጥበቃ፣ ለገንዘብ ማጭበርበር መከላከልና ለኢኮኖሚ መረጋጋት ስል እርምጃውን ወስጃለሁ ብሏል። ሴክሽን 4 የኢትዮጵያ ብር ከፒቱፒ መታገድ። የኢትዮጵያ ብሔራዊ ባንክ ያወጣውን መመሪያ ተከትሎ በኤፕሪልና ሜይ 2026 መካከል ባይናንስ የኢትዮጵያ ብር ኢቱፒ አገልግሎትን ሙሉ በሙሉ ማቆሙንና ከአማራጮች ውስጥ መሰረዙን አስታወቀ። ይህ እርምጃ የተወሰደው ኤፕሪል 30 ቀን 2026 በወጣው መግለጫ ሲሆን እገዳው ደግሞ ሙሉ በሙሉ ተግባራዊ ሆነው ሜይ 15 ቀን 2026 ነበር። ይህ በኢትዮጵያ የፋይናንስ ገበያ ላይ የተከሰተው ታላቅ ለውጥ ሌሎችም ዓለም አቀፍ የዲጂታል ኤክስቼንጅ ፕላትፎርሞች ከሀገራችን ተራ በተራ ለቀው እንዲወጡ ምክንያት ሆኖ የመጀመሪያው ባይቢት ነው። ይህ የመጀመሪያው ትልቅ ዓለም አቀፍ መድረክ ሲሆን የብር ግብይቱንና የነጋዴዎች ማስታወቂያ ሰሌዳ በድንገት ማርች 9 ላይ ሰርዟል። ከዛ በመቀጠል ኦኬኤክስ የተባለው ኤክስቼንጅ ፕላትፎርም እንደዚሁ ሜይ 4 ላይ እንደ ዩኤስዲቲ እና ኢቲፒ ያሉ ዋና ዋና የሀገር ውስጥ የንግድ ጥንዶችን በሙሉ ከውስጡ አስወግዷል። ከዛ በመቀጠል ባይናንስ ሜይ 15 ላይ የብር ግብይቱን በማገድ በገበያው ውስጥ የነበረውን ትልቁን የገንዘብ ፈሳሽነት ወይም ሊኩዲቲ ፑል አቋርጧል። ከዛ በመቀጠል ቴሌግራም ዋሌት ጁን 2 ላይ እንደ አውሮፓውያን አቆጣጠር ማለት ነው 2026 ጁን 2 2026 በአማርኛ ቋንቋ አገልግሎት መስጠት ከጀመረ ከሁለት ሳምንት በኋላ የብር ግብይቱን እሱም አቁሟል። በመጨረሻም በኢትዮጵያ ገበያ የብር ግብይት ሲያቀርብ የነበረው የመጨረሻው ዓለም አቀፍ ኤክስቼንጅ ፕላትፎርም ሜክሲስ ጁን 30 ላይ እሱም እንደዚሁ አገልግሎቱ አቋርጦ ወጥቷል። ይህ በጅምላ የመውጣት ሂደት የተመራው በሚከተሉት ሶስት ዋና ዋና ምክንያቶች ነው። የመጀመሪያው የምንዛሬ ተመን ቁጥጥር ወይም ፕራይስ ዲስከቨሪ የምንለው። የፒቱፒ መድረኮች ላይ የሚወጡት የምንዛሬ ተመኖች የሀገሪቱን ብር ትክክለኛ የመግዛት አቅም የሚያሳዩ አማራጮች የምንዛሬ ተመን ማሳያ በመሆናቸው መንግስት የይፋዊ ምንዛሬ ተመን ለመቆጣጠር ለሚያደርገው ጥረት ትልቅ እንቅፋት በመሆናቸው። ሁለተኛ ብሔራዊ ደህንነትና ህገወጥ ዝውውሮች። የብሔራዊ መረጃና ደህንነት አገልግሎት ባደረገው ጥናት ዲጂታል ንብረቶች ለኮንትሮባንድ ወርቅ ዝውውር እና ለህገወጥ ካፒታል ሽሽት መጠቀሚያ የሆኑ መምጣታቸውን በማረጋገጡ ጉዳዩ ላይ ጠንከር ያለ እርምጃ እንዲወሰድ ስላደረገ። ሶስተኛ የዓለም አቀፍ የገንዘብ ድርጅት ማሻሻያዎች። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ እና ከዓለም ባንክ ጋር የምታደርጋቸው የኢኮኖሚ ማሻሻያ ድርድሮች መንግስት የገንዘቡን ፍሰት እና የውጭ ምንዛሬ ገበያውን በጥብቅ እንዲቆጣጠር ስለሚያስገድድ። ሴክሽን 5 የጁን 2026 የባይናንስ መግለጫ። ነገሮች በዚህ ሁኔታ ከቀጠሉ በኋላ ነው እንግዲህ በሰኔ ወር አዲስ ለውጥ የተሰማው። ጁን 23 ቀን 2026 የባይናንስ ተጠቃሚዎች ሁላችንም የደረሰን ኢሜል በኢትዮጵያ የዲጂታል ፋይናንስ ዘርፍ ላይ አዲስ መነቃቃትን ፈጥሯል። ባይናንስ ከሀገራችን የቁጥጥር አካላት ጋር ባደረገው ስኬታማ ውይይት መሰረት መድረኩ በኢትዮ ቴሌኮም በኩል በድጋሚ ክፍት መደረጉን አስታውቆናል። ይህ ስምምነት ያመጣቸው ለውጦች አሉ፣ ያልተለወጡ ጉዳዮችም በግልጽ ተቀምጠዋል። ምን ተለወጠ? አንደኛ የድረገጽና መተግበሪያ ተደራሽነት። ከዚህ ቀደም በኢትዮ ቴሌኮም የኢንተርኔት መስመር ላይ ተጥሎ የነበረው የድረገጽና የአይፒ እገዳ ሙሉ በሙሉ ተነስቷል። ያ ማለት እኛ አሁን ያለ ቪፒኤን በቀጥታ ወደ ባይናንስ አካውንታችን ገብተን አክሰስ ማድረግ እንችላለን። ሁለተኛ የአካውንት ደህንነት። ማንኛውም ተጠቃሚ የያዘውን የዲጂታል ንብረት ያለምንም ስጋት ማየት፣ ማስተላለፍና በሌሎች ዶላር ወይም ክሪፕቶ ከረንሲ የንግድ ጥንዶች መገበያየት ይችላል። ያልተለወጡትስ ነገሮች ምንድን ናቸው? አንደኛ የብር ግብይት እገዳ። ባይናንስ ቢመለስም የኢትዮጵያ ብርን በመጠቀም ክሪፕቶ ከረንሲዎችን በቀጥታ በፒቱፒ መግዛት ወይም መሸጥ አሁንም አይቻልም። ሁለተኛ የህግ አቋም። የኢትዮጵያ ብሔራዊ ባንክ በብር የሚደረጉ የክሪፕቶ ግብይቶች ህገወጥ መሆናቸውን የገለጸበት መመሪያ አሁንም ድረስ አልተለወጠም። ሴክሽን 6 የህግ ሁኔታና የተጠቃሚዎች ጥንቃቄ። ባይናንስ በኢትዮ ቴሌኮም በኩል ድጋሚ ተመልሷል ማለት ሙሉ በሙሉ በሀገራችን ውስጥ የክሪፕቶ ግብይቱ ተፈቅዷል ማለት አይደለም። ልናስተውል የሚገባ ነገር አለ። የኢትዮጵያ ብሔራዊ ባንክ በአሁኑ ወቅት ከዓለም አቀፍ የፋይናንስ ተቆጣጣሪዎች ጋር በመተባበር ደህንነቱ የተጠበቀና ስርዓት ያለው የዲጂታል ንብረቶች መቆጣጠሪያ ማዕቀፍ ለማዘጋጀት እየሰራ መሆኑን አስታውቆናል። ስለዚህ አሁንም ቢሆን ባይናንስ ወደ ሀገራችን ተመልሷል የሚለውን ዜና ተመልክተን የክሪፕቶ ከረንሲ ንግድ ስርዓቱ ሙሉ በሙሉ ተፈቅዶልናል ብለን ማሰብ የለብንም። አሁንም ቢሆን የናሽናል ባንክ ኦፍ ኢትዮጵያ ወይም የብሔራዊ ባንክ መግለጫዎችን መከታተል ይገባናል ማለት ነው። አንዳንዶቻችን የምናደርጋለን በዚህ ሰዓት ገንዘባችንን ለማዳን ከባይናንስ ወዳልተረጋገጡ ዋሌቶች ትራንስፈር እናደርጋለን። ነገር ግን ያን ከማድረግ ይልቅ የሚወጡ መግለጫዎችን ከብሔራዊ ባንክም ሆነ ከባይናንስ መከታተል ይገባናል፣ ከክስረትም እንድናለን ማለት ነው። እንግዲህ ይህንን ሂደት የታይም ላይኑን ስናጠቃልለው ኖቬምበር 2025 ላይ ሁላችንም እንደምናስታውሰው ገደቦች ተጥሎብናል አክሰስ ለማድረግ ቪፒኤን ምናምን ስንጠይቅ ነበር።
ከዛም ቆየት ብሎ ከወራት በኋላ በፌብሩዋሪ 2026 ላይ የናሽናል ባንክ ኦፍ ኢትዮጵያ በብር የሚከናወኑ ማንኛውም የክሪፕቶ ፒቱፒ ግብይቶች ፈቃድ ካልተሰጣቸው በቀር ህገወጥ እንደሆኑ አስታወቀ። ትንሽ ቆየት ብሎም ከኤፕሪል እስከ ሜይ ድረስ ባይናንስ በኢትዮጵያ ብር ፒቱፒ ሙሉ በሙሉ ማገዱን አስታወቀን። ከዛም ቆየት ብሎ ባለፈው ጁን 23 ላይ ከቀናት በፊት ማለት ነው ከኢትዮጵያ ከቁጥጥር አካላት ጋር ባደረገው ውይይት መሰረት በኢትዮ ቴሌኮም በኩል የነበረው መድረክ ድጋሚ ተደራሽነቱን መመለሱ አስታወቀ ማለት ነው። እንግዲህ ከሴክሽን 1 እስከ ሴክሽን 6 ባለው ቆይታ የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። በማጠቃለያው አሁን ባለው ተጨባጭ ሁኔታ ላይ ተመስርተን የምናረጋግጣቸው 3 ዋና ዋና ነገሮች አሉ። የመጀመሪያው የባይናንስ መድረክና መተግበሪያ በኢትዮ ቴሌኮም በኩል በድጋሚ ተደራሽ መሆኑ። ሁለተኛው ምንም እንኳን የባይናንስ ተደራሽነቱን ቢመለስም አሁንም ድረስ በብር ፒቱፒ ማካሄድ አለመቻላቸው ወይም ደግሞ ህጉ እንዳልተለወጠ። ሶስተኛው የኢትዮጵያ ብሔራዊ ባንክ ያወጣቸው የቁጥጥር ህጎችና መመሪያዎች ምንም የተቀየረ ነገር እንደሌለ እነዛ ህጎች እንዳሉ ይቀመጣሉ። ስለዚህ አሁንም ቢሆን የኢትዮጵያ ብሔራዊ ባንክን መግለጫዎች መከታተል ያስፈልጋል። የሚፈጠረው አይታወቅም። ሙሉ በሙሉ ወይ ሊመለስልን ይችላል። እንግዲህ አብረን የምናይ ይሆናል። ይህ ማለት ያለ ቪፒኤን መጠቀም እንችላለን፣ ነገር ግን በብር መገበያየት አንችልም ማለት ነው። እንግዲህ እስካሁን ድረስ ከቆያችሁ ቪዲዮን ወዳችሁታል ማለት ነው። የነገረ ቴክ ቻናል ሁልጊዜም በቴክኖሎጂ ዓለም የሚከናወኑ እውነተኛና ያልተበረዙ መረጃዎችን ያቀርባል። ስለዚህ አዳዲስ መረጃዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ በማድረግ ሀሳብ ካላችሁም በኮሜንት አሳውቁኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ